አየህ፣ አይኔን ግንባር ያድርገው ብለህ እየዋሸ ነው። ተመለሰ መጣ። እንኳን ደህና ቆየኝ። ድብቅ ኃይል ያለ የሰው ልጅ እየጠበቁ ነበር። ዛሬ ኤነርጂ የልዕለ ሰብ ወይም ሱፐር ሂሮ ይመስላል። እስቲ አብራ እኔ ልዕለ ሰብ አይደለም፣ ጀስት ለኖርማል ቼክአፕ ነው የመጣሁት። ኖርማል አይሆንም። የሕክምና ስሜት እንደሚለኝ ከሆነ የሆነ ነገር አለብን። የሆነ አደገኛ፣ የሆነ ኃይለኛ። አሁን ልክ ሶፋ በአንድ እጅህ እንደማሳት ያለ ኃይለኝነት። ዶክተር በአንድ እጅ እኮ ነው ያልከው? አረ ዶክተር፣ እኔ እንደዚህ ነገር ተፈጥሮብኝ አያውቅም። ኃይል ግን አልተገለጠም። እሱን ቼክአፕ ካረግን በኋላ ነው የምናውቀው። እስቲ ንገረኝ፣ በዚህ ሳምንት ውስጥ ምን ግራ የሚያጋባ ነገር አድርገሃል? ቁልፍ ጥያለሁ። አሃ ምልክት። ልዕለ ሰዎች ኃይላቸው ከመውጣቱ በፊት የሆነ ዕቃ ይጥላሉ። ቁልፉ ስትለው ነጥሯል፣ አብረቅርቋል፣ ወይስ ደግሞ ዕጣ ፈንታህን ነግሯል? አረ ዝም ብሎ እኮ ይደቅ። አጠራጣሪ መልስ ነው የመለስከው። ሱፐር ሂሮዎች ኃይላቸው ከመውጣቱ በፊት እንደዚህ ነው የሚሉት። ሌላ ጥያቄ፣ ዛሬ ኤነርጂ እንዴት ነው? ዝቅተኛ፣ ከፍተኛ ወይስ ደግሞ ግንብ ደርመሴ ማለት ኃይል አለ? አረ በጣም ዝቅተኛ ነው አለ አይደለ? የድካም አይነት መድከም። እኔ አላምንም። ይሄ የሱፐር ሂሮዎች ትልቁ ምልክት ነው። ያንተ ጥልቅ ኃይል ሰዋዊነትህን እየመጠጠው ነው። ባትሪ ሎ እያለ ነው። እርግጠኛ ነኝ እንደዛ አይደለም። ክህደት። ሌላ ምልክት። አየህ፣ አይኔን ግንባር ያድርገው ብለህ እየዋሸ ነው። ይኸውልህ ዶክተር፣ እኔ ልዕለ ሰብም ሱፐርናቹራልም ምናምን አይደለሁም። በቃ ጭንቀት ብቻ ነው ያለው። ጭንቀት እጅግ የተሻለ ኃይለኝነትን የሚከፍትልህ በር ነው። በቅርብ ጊዜ ውስጥ መኪና አንስተሃል? አረ በፍጹም። በጣም ጥሩ። በትንሹ ጀምር። ሳይክል አንሳ፣ ሞተር አንሳ፣ ወይም ደግሞ ግራ የተጋባ እርግብ አንሳ። እርግብማ እንዴት አመጣለሁ? ደግሞ ስኬት ሳምጥቼ ያን አሁን ማወቅ አንችልም። እይታ እንዲህ ነው። ኖርማል ነው ወይስ ደግሞ ነገሮች ከመሆናቸው በፊት አስቀድሞ ይታያል? ግብር ከመምጣቱ በፊት ይታወቀኛል። ምናልባት ያ ይቆጠር ይሆን? የስ የወደፊቱ የፋይናንስ ሁኔታ ይታያል። እጅግ አስገራሚ ኃይል ነው። አይደለም ዶክተር፣ እኮ አስገራሚ ኃይል እኮ አይደለም፣ ከፍርሃት እኮ ነው። ፍርሃት አይደለም። ካላመንከኝ የትኛውንም ልዕለ ሰብ ጠይቅ፣ ይነግሩሃል። ይህን ነገር ዝም ብለህ እየፈጠርከው። ሁሉም ነገር የተፈጠረ ነው። ያ ነው ደስ የሚለው ነገር። አሁን ሕክምናን ቼክ እናድርገው እስቲ፣ እንጠቅልለው። እስቲ ልጠቅልለው። ከድምፅ አወጣትህ ተነስቼ፣ ከጭንቀትህና ከህይወት ውሳኔ ተነስቼ፣ በፈጣሪ ስም ኦፊሻሊ የምነግርህ ነገር። በል እንግዲህ ቀጥል። ያልተጠቀምከው የልዕለ ሰብ ኃይል አለ። በጣም ውጤታማ፣ በጣም ሊሸጥ የሚችል። አሁን ያልከው ራሱ ምን ማለት ነው? ይሄ ማለት እረፍት አድርግ፣ ውሃ ጠጣ፣ እንዲሁም ደግሞ ኃይል አለኝ ብለህ ኮንፊደንስ ያስፈልግሃል። አትካድ። ስለዚህ ደህና ነኝ። በአስደናቂ ሁኔታ ደህና ነህ እንጂ። በሊድ የልዕለ ሰብ ኃይል እየጠበቀ ነው። ታላላቅ ነገሮችን አድርግ፣ ወይም ታናናሽ ነገሮችን በታላላቅ ኃይል አድርግ። በጣም ነው የማመሰግነው። ልዕለ ሰብ ነኝ ማለት ነው። ቆይ አንድ ነገር ግን ይቀራል። ምን? መብረርህን ማረጋገጥ።
እዘላለሁ። ይህስ በቃ ስለ